ትንሽ ፎሬክስ ትሬዲንግ ላይ እንደመቆየቴ ኦብቪየስሊ እንደምታዩኝ ላምበርጊኒ ወይ ደግሞ የተሻለ መኖሪያ ቤት ወይ ደግሞ ሰዎችን ተርፎች ስረዳ አክቹዋሊ ግዴታ መትረፍ የለበትም ሰውን ለመርዳት። ግን ያው ኤክስፔክት የምናደርገውን ላይፍ ሁላችሁም የምትገምቱት የምታስቡት እሱን ላይፍ እየኖርኩ እንዳልሆነ ግልጽ ነው። አብዛኛው ሰው ካለፉት ነገሮች ወይ ደግሞ ከሆኑት ነገሮች የመማርን ሳይሆን አሁን ላይ ያለውን ነገር ብቻ ማየት የሚፈልገው which is fine ሁላችንም አንደርስታንድ የምናደርገው ነገር ነው። ግን እስካሁን በቆየሁባቸው ጊዜያቶች ደግሞ የተማርኳቸው ነገሮች አሉ። እንደኔ ደግሞ ሰክሰስፉል እንዳንሆን የሚያደርጉ ነገሮች በፎሬክስ ትሬደር ምንድናቸው? እኔን የያዙኝ ነገሮች ከተለያየ ነገር የተለያየ ሁኔታ እንደየሰው ሊለያይ ይችላል። ግን ኦፍኮርስ የኔን ነገር መጠየቃችሁ ስለማይቀር ላብራራላችሁ ማለት ነው። የመጀመሪያው ነገር እኔ የተማርኩት ነገር ወይ ደግሞ አሁን ማስተካከል በአንደኝነት ደረጃ ማስተካከል አለብኝ የማስበው ነገር ጊዜ ስላችሁ ትንሽ ሰፋ ያለ ሀሳብ ሊመስል ይችላል። ኤክስፔክቴሽን ማለት እንችላለን። ከነዛ ዋነኛው ነገር በጊዜ መስጠት ውስጥ ትዕግስት ነው። በትዕግስት ውስጥ ደግሞ ወደ ስፔሲፊካሊ ከትዕግስት ወርደን ደግሞ ስንሄድ ሌቨሬጅ ነው። ከሌቨሬጅ ወርደን ደግሞ ወደታች ስንሄድ ሎት ሳይዝ ይሆናል ማለት ነው። ስለዚህ የመጀመሪያው ነገራችን ምንድነው? ከአካውንት ሳይዛችን አንጻር የምንጠቀመው ሎት ሳይዝ ትክክል አይደለም። ትክክል አልነበረም። አይ ነው አንዳንዴ መጀመሪያ አላውቅም ነበር፣ ከዛ አውቀዋለሁ። ግን እያወቅኩትም ስለተሰራለሁ። ያ የሚሆንበት ምክንያት ምንድነው? ኤክስፔክቴሽናችን ወይ ደግሞ ለውጥ የምንፈልግበት ታይም ወዲያው ስለሆነ 1 ወር 2 ወር 3 ወር በ3 ወር ውስጥ መቀየር ስለምንፈልግ በ3 ወር ውስጥ ለውጥ ማየት ስለምንፈልግ ምክንያቱም ዊ ነው እንደሚቀይረን እናውቃለን። ኦኬ ይህን እኮ ለምሳሌ ከዚች ሙቭ ቢያደርግ ይህን ያክል ባገኝ ይህን ያክል ገንዘብ አገኛለሁ፣ ስለዚህ ለምን ቶሎ አላደርገውም የሚለው አስተሳሰብ is the number one killer. most of you እኔን የምታዩት የምታውቁኝ የተሳካላችሁ ካልተሳካላችሁ እየጣራችሁ ያላችሁ እየተማራችሁም ተስፋ የቆረጣችሁ ካላችሁ ኔቨር ተስፋ መቆረጥ እንትን አይደለም፣ ኦፕሽን አይደለም። ምክንያቱም ከታይተ እንዳልወጣ ምክንያቱም ሪል ኩዊክ አንዴ ነው የምንኖረው። የታይም ጉዳይ እጅግ በጣም ሴንሲቲቭ ነው እዚህ ቢዝነስ ላይ ማለት ነው። ብዙዎቻችሁም እኔንም ጨምሮ ወደኋላ እንድንቀር ወደኋላ ባሰብነው መጠን ባሰብነው ልክ ትርፋማ እንዳንሆን የሚያደርገን ነገር የታይም ጉዳይ ነው። ወይ ደግሞ ለጊዜ ያለን አረዳድ ትክክል አይደለም። ቶሎ መቀየር እንፈልጋለን። የሚገርማችሁ ነገር ቶሎ መቀየር ስትፈልጉ በሚቀጥለው ዓመት ቶሎ መቀየር ነው የምትፈልጉት፣ በዛኛው ዓመት ቶሎ መቀየር ነው የምትፈልጉት። ሁልጊዜ ቶሎ መቀየር ነው የምትፈልጉት፣ ግን አልተቀየራችሁ። This will gonna happen to you if you don't listen to me. Okay guys, so listen. እኔ ከእናንተ ምንም ፈልገው ነገር የለም፣ ፓሽኑ ነው ያለኝ። በቃ የተጠራሁበት ወይ ደግሞ ዩኒቨርስ ምናምን ብዙ ነገር ልትሉ ትችላላችሁ። በጣም ነው የሚያስደስተኝ ኮምፕሊትሊ ኦነስት ለመሆን ማለት ነው። ምንም ነገር የዛን ያክል እንትን የሚል ጥቅም ፈልጌ አይደለም የምነግራችሁ ማለት ነው። ግን እንዲሁ ፓሽኔ ስለሆነ ነው እና በጣም የሚገነባችሁን የሚጠቅማችሁ ነገር ነው የምነግራችሁ ማለት ነው። ስለዚህ የተማርኩት ነገር ታይም የጊዜ ጉዳይ እጅግ መስተካከል አለበት። አሁን ተመልሼ ስመጣ አሁን እንደምታዩት ስራ ቦታ ነው ያለሁት። ቅዳሜና እሑድ ፐርማነንት ፓርታይም ስራ ጀምሬያለሁ። አይ ዶንት ቲንክ የሆነ በጣም ወጣ ያለ ትልልቅ ፕሮጀክቶች ኖሮኝ ወይ ሌላ ቦታ እንደዚህ ምናምን አይነት ደረጃ ላይ ካልደረስኩ በስተቀር አይ ዊል ኪፕ ስራውንም ጎን ለጎን አስኬደዋለሁ ማለት ነው ብዬ ነው የማስበው። አንደኛ ታይማችንም ቫይዝሊ እንድንጠቀም ያደርገናል፣ እንዲገባንም ያደርገናል። ለምሳሌ ስራ ሰርተን አሁን እዚህ 100 ፓውንድ ካገኙ 100 ፓውንድ በ5 ደቂቃ በ3 ደቂቃ መጫን ማግኘት እንደምችል እኮ አይቼዋለሁ፣ አውቀዋለሁ። ግን አንዳንዴ ከላይፍ ስክሪፕት ውስጥ እንወጣለን ማለት ነው። ሁሉም ነገር በተን ኦፍ ክሊክ የሚሆን ይመስለናል ማለት ቀላል ይመስለናል ማለት ነው።
መንገድ ላይ እንዲህ ሲል ምንድነው አሁን የተሸክመው የሚሄደው ምናምን ነገር ፎሬክስ ተምሮ ነገር አያደርግም እንዴ ልንል እንችላለን። እንደዛ ብለን ነበር እኛ ላስት ኤፕሪል ላይ ካስታውሳችሁ 20 ሺህ ሰርተናል በአንድ ወር ውስጥ ማለት ነው። አሁን ና ብትሉት የለም። ምንድነው የሚፈጥረው ነገር ያ ነገር ታይምን እጅግ በጣም አንደርስታንድ ማድረግ ያስፈልጋል። በጣም የተማርኩት ነገር ረዘም ያለ ጊዜ ወስጄ በደንብ ማወራችሁ ህዝብ ዙሪያ እንድትረዱ ስለፈለግኩ ነው። እዚህ ቢዝነስ ላይ ከመጣችሁ እኔ የማስተካከለው ነገር ምንድነው የታይም ጉዳይ ነው። ኢት ቴክስ ታይም። ታይምን ስንከፍለው ደግሞ ለምሳሌ አሁን 1000 ፓውንድ ወይ ደግሞ 10,000 ለስ በሀገረኛ እንውሰደው 100 ፓውንድ ካለን 100 ፓውንዱን 200 ፓውንድ በአንድ ወር ልናደርገው አንችልም፣ ሊሆን አይችልም። ምክንያቱም ፕሮባቢሊቲው ማለት ነው 100 ፓውንዱን በአንድ ወር ውስጥ የማጣት እድላችን ሊበልጥ ይችላል። ምክንያቱም ኢሞሽናችን ብዙ ነገራችን ከኛ አጌንስት ነው። ስለዚህ አሁን ላይ እኔ ብዙ ፍሊፕ አድርጋለሁ 3,000 10,000 ምናምን አይታችሁኛል። አንድ 3,000 ፍሊፕ አድርገናል። 100 ነው 20 ነው ምናምን። እሱ አይደለም ቁም ነገሩ ማለት ነው። ቁም ነገሩ ምንድን ነው? ኮንሲስተንትሊ ኢሞሽናችንን እያዳመጥን ዲሲፕሊን ሆነን ላይፍ እየኖርን ኮንሲስተንትሊ ማደግ ነው። ያንን ለማድረግ ደግሞ ጥልቅ የሆነ የታይም አንደርስታንዲንግ ያስፈልገናል ማለት ነው። በጣም የተማርኩት ነገር አሁን ተመልሼ የመጣው ነገር ምንድን ነው? ዲፖዚት አድርገን ገንዘቡን ፍሊፕ ለማድረግ መጣር ሳይሆን ስናገኝ ገንዘብ ትንሽን ብትሆን እዛ ላይ እየጨመረን እንደ ቢዝነስ ትሪት አድርገ ነው በትንሽ በትንሹ ማሳደግ ነው። እሱን ነው ማድረግ። ከዛ ውጭ ላድርግ አልችልም። አሁን መጥቼ ማሳያችሁም ሂደት በላይቭ የተቀመጠ ነው። ኢትዮፒክስ ትሬዲንግ ኮሚኒቲ ብዬ አስቀምጨዋለሁ። አካውንቱንም ራሱ በትንሽ ጀምራለሁ። ትርፍ ገንዘብ ስፔር የሆነ ገንዘብ ሳገኝ 10 ፓውንድ 20 100 አካውንቱ ላይ ጨምርበታለሁ። ትሬድ አድርጋለሁ። በትንሹ ትሬድ አድርጋለሁ። የምትወዱት ትከታተላላችሁ። this is the only way አካውንት ፍሊፕ ማድረግ የትም አያደርስም። እኔ ፍሊፕ አርጊ አይቼዋለሁ። 100 ወደ 100,000 100 ወደ 10,000 that's never gonna happen. I'm telling you አንድ ሰው እንደ ሎተሪ ሊያደርገው ይችላል. that will never ever gonna happen. guess what 9,000 ላይ ስትደርሱ 10,000 ለማድረስ ስትሉ ዜሮ ልትሆኑ ትችላላችሁ። እኔ ብዙ ጊዜ ሞክሬያለሁ። don't do it። ሁለተኛ ማነሳው ነገር ምንድነው ዌልቢንግ ወይ ደግሞ አጠቃላይ ጤነኝነታችን በጣም ወሳኝነት አለው ማለት ነው። አመጋገባችን፣ የምንወስደው የምንተኛቸው እንቅልፎች፣ ያሉን አስተሳሰቦች ኔጌቲቭ ኢምፕሬሽን ወደኛም ወደ ውጭም የምናደርጋቸው ኤክስፔሪየንሶች፣ ያለን ሪሌሽኖች፣ የተለያዩ ነገሮች አንድ ላይ ሰብስበው እነሱ በጣም አፌክት ያደርጋሉ ማለት ነው። እጅግ በጣም አፌክት ያደርጋሉ። ምክንያቱም ትሬዳችን ላይ ሪፍሌክስ ስለሚያደርግ ማለት ነው። ስለዚህ አይ ቲንክ እኔ የተሻለ እነዚህ ነገሮች ጥሩ የተስተካከሉ ነገሮች ናቸው ብዬ አላስብም ለእኔ ማለት ነው። እና እነሱ ነገሮች አስተካከላለሁ ማለት ነው። ደፍነትሊ ምናልባት ሌሎቻችሁም ራሳችሁን ካያችሁት እነዚህ ነገሮች ሜንታል ዌልቢንግ የምንላቸው ወይ ደግሞ ብዙ ነገሮች አንድ ላይ ተደማምረው ማለት ነው። ሩቲናችን ሊሆን ይችላል፣ አመጋገባችን፣ እንቅስቃሴ እናደርጋለን ወይ፣ በዙሪያችን ጥሩ ሰዎች አሉ ወይ፣ የምናስባቸው ያለን አስተሳሰብ ብዙ ነገሮችን በዚህ ውስጥ ማካተት እንችላለን። ስፒሪቹዋልን ጨምረን ማለት ነው። ለነገሮች ያለን እምነት፣ የምናይባቸው መንገዶች፣ ብዙ ነገሮችን ማጠቃለል ትችላላችሁ በዚህ ውስጥ። በአጭሩ ሜንታል ዌልቢንግ በጣም አስፈላጊ ነው። አክቹዋሊ እሱ ጤነኛ የሆነ ሩቲን ከሌለ ምንም ነገራችን ማድረግ አንችልም። ሩቲን ስንል ብዙ ነገር ይጠቃለላል ብያችኋለሁ። እነዚህ ነገሮች ችግር እንዳሉ ተምሬያለሁ ማለት ነው። አይ ቲንክ አሁን ቀጣይ ላይ
ምናልባት እናንተም በትሬዳችሁ መሀል ላይ ምንድነው ችግሬ ብላችሁ ስታስቡ ምናልባት ይሄ ሊሆን ይችላል። ሶስተኛው ደረጃ የምጠቅሰው ነገር ኦቨር ትሬዲንግ ነው። ኦቨር ትሬድ ማድረግ ወይ ደግሞ ትሬዲንግ እንደ ስራ ማየት። ትሬዲንግ በፐርፎርማንስ ነው ገንዘብ የምናገኘው፣ ገንዘብ ሜክ የምናደርገው። ፐርፎርማንስ ደግሞ ትሬዲንግ ላይ የሚታየው ትሬድ በማድረግ ወይ ደግሞ ክሊክ ኦፍ በተን እንደዚህ እንትኖችን ባይሴድ የምትለዋን በመጫን ምናምን ወይ ደግሞ ትሬድ በገባን ቶሎ ስለገባን ሁሉ ነገር ስላገኘን አይደለም። ቁጭ ብሎ መጠበቅ ራሱ ትሬድ ነው። ኦቨር ትሬዲንግን በፍጹም ማስወገድ አለብን። በጣም የሚገርማችሁ ነገር እኔ ካሳለፍኩት ነገር ውስጥ ጠዋት ላይ ኤዥያን ሴሽን እኔ በምኖርበት ጠዋት ላይ ነው አሪፍ ሴታፕ ወይ ደግሞ ክሊር የሆነ ሙቭ ወደ ላይ እየሄደ ካየሁት ወደ ላይ ገባና የተወሰነ አተርፋለሁ። ከዛ በኋላ ለንደን አለ፣ ከዛ በኋላ ኒውዮርክ ሴሽን አለ። ያንን ሁሉ ቁጭ ሁሌ ኮምፒውተር ላይ ሆነ ቁጭ ብለን ማየት አንችልም ማለት ነው። እንዲህ በቃ ግባ እዚህ ጋር ግባ ያለ ከአንድሉ በቃ ፑሽ ተደርጎ ተዘጋጅቶ ግባ እዚህ ጋር የሚል ሴታፕ እናያለን ማለት ነው። እንገባለን። አንዳንዴ ጥፍ ብሎ ዞር ይችላል ማለት ነው። አንዳንዴ ራንደም ስለሆነ የተለያየ ፋክተር አለው። በዚህ እንትን ላይ ብዙ ዝርዝር አልገባበት እንትን ማለት ነው። ኦቨር ትሬዲንግ ነው። ኦቨር ትሬዲንግ ኢዝ ኪለር ነው እሱ። ኦኬ ኦቨር ትሬድ አታድርጉ። ከአንድ በዛ ከተባለ 3 ትሬድ ካደረግን ይበቃል ማለት ነው። እሱን ነው አፕላይ የማደርገው። እንዳልኳችሁ ወደ መጀመሪያው ጋር ይወስደናል ማለት ነው። መጀመሪያው ምንድነው? ቶሎ ለማግኘት መፈለግ ነው። ቶሎ ካለንበት ጣጣ ውስጥ ቶሎ ለመውጣት መሞከር ነው። አንዳንዶቹ ወደ ሌላ አቅጣጫ ይሄዳሉ ማለት ነው። ያለባቸውን ችግር በትሬዲንግ ላይ በትዕግስት በትንሹ አድርጎ ኮምፓውንድ ማድረግ እንትን ማለት ስለሚከብድ አንደርስታንድ አደርገዋለሁ። ከዛ ወደ ሌላ ይገባሉ ማለት ነው። ወደ መጥፎ ነገር መሆኑ አይደለም፣ ወደ ሲግናል፣ ወደ ኮርስ፣ ወደ አይቪ በሌላ መንገድ ገንዘብ የሚያገኙበትን ወይ ደግሞ የራሳቸውን ፕሪቪሌጅ ነገር ተጠቅመው ገንዘብ የሚያገኙበትን ነገር ማሰብ ይጀምራሉ ማለት ነው። ከዛ ፎሬክስ ትሬዲንግ እኮ ቢዝነስ ነው፣ ስለዚህ የተለያየ አቅጣጫ በተለያየ ዳይሬክሽን መስራት አለብኝ የሚል አሳሰብ ይመጣል ማለት ነው። ያን አሳሰብ የሚያመጣው ነገር ምንድን ነው? ትዕግስት ሆኖ በትሬዲንግ ገንዘብ ሜክ ማድረግ ካለመቻል፣ ምንም ነገር የለውም። ምንም ሌላ ሳይንስ ምናምን አይደለም። ያ ነው ማለት ነው። ትልቁ ሚስጥር ያለው እሱ ጋር ነው። ስለዚህ አብዛኞቻችሁ በጣም ያንግ ናችሁ። በተለይ ኢትዮጵያ ውስጥ ያላችሁ ልጆች ናችሁ። ሃይ ስኩል ኢቨን ዩኒቨርሲቲ ስራ የጀመራችሁ ልጆች ናችሁ። ስለዚህ ረሻ አታድርጉ ማለት ነው። በአንዴ ነገሮችን ለመቀየር አትሂዱ። 5 ዓመት ነገር ስጡት። 5 ዓመት በትንሹ 5 ዓመት ስጡት። 10 ዓመት ከሞላችሁ ፕሮ ትሆናላችሁ። ምንም ጥያቄ የለውም። ላይፍ ያስተምራችኋል። ሁሉ ነገር ይሆናችኋል። ከዛም በፊት በ2 በ1 ዓመትም ተቀየሩ ሬድ ነው። አይ ቲንክ ሌስ ዛን 1% ነው እንደዛ ሊቀየር የሚችለው። እንዳልኳችሁ አንዳንድ ልጆች አንዳንድ ስፔሻል ኬዝ ይኖራል በሁሉም። ለምሳሌ ጀምሬ ትርፋማ ሆንኩኝ እንዴት ትርፋማ መሆን አችልም ማለት አይደለም። ሁሉ ነው ስፔሻል ኬዝ ይኖራል። ሁሉ ነገር የተመቻቸላቸው እንዳልኳችሁ ረሽ የማያደርጉ ምንም የሚያስቸኩ ነገር የሌለባቸው ሁሉ ነገር የተሟላቸው ሊቀልላቸው ይችላል። ሌላ ተጨማሪ ሀቢቶች ምናምን ከሌሉባቸው ማለት ነው። ስፔሻል ኬዝ ሁሉ ጊዜ ይኖራል ማለት ነው። እንደ አብዛኛው ግን ወይ ደግሞ አንድ ኮርስ የሚሸጥ ሰው ወይ ደግሞ የሆነ እንትን የሚል ሰው በ3 ወር ውስጥ ወይ በ6 ወር ውስጥ ማሳካት ትችላላችሁ ካላችሁ በ3 ወር ወይ ደግሞ የ6 ወር ኮርስ አዘጋጅቶ እሱ ሊሸጥላችሁ ነው ማለት ነው። ይሄን ለመረዳት ፊት ለፊት ነው። ይሄን ለመረዳት እዛ እንደዚህ አይነት ኢንፎርሜሽን ላይ ስትሆኑ በተለይ አዲስ ከሆናችሁ አትረዱትም ማለት ነው። ግን እነግራችኋለሁ ከሰማችሁ ማለት ነው። አንድ ሰው በ3 ወር በ6 ወር ትርፋማ ከሆናላችሁ በ3 ወር ይሄን ተምረህ በቃ ሜክ ማድረግ ትችላለህ ካለ ኮርስ ሊሸጥ ያን እሱ ገንዘብ የሚያደርገው ያን ገንዘብ በምትከፍለው ነው ማለት ነው። ከዚህ በፊት ማየታችሁ ሊሆን ይችላል። አንድ ሰው 100,000 10,000 20,000 30,000 50,000 የሚሰራ ከሆነ የ100 ብር ወይ ደግሞ
የ100 200 ብር ኮርስ ሊሸጥልህ ካሰበ ይደዝናዳብ ትንሽ አእምሯችሁን እንትን በሉት ማለት ነው። አንዳንዴ ላይታወቃችሁ ይችላል፣ ግን it doesn't make sense አይሰጥም። በፍሪ ነው መሰጠት ያለበት አይደል? ሴንስ የሚሰጠው አንድ ሰው ገንዘብ ሜክ የሚያደርግ ከሆነ ሪሊ ገንዘብ ሜክ የሚያደርግ ከሆነ ታውዘንድስ ፍሪሊ ነው መስጠት ያለበት ሁሉም ሰርቪስ። እንትን እያልኩ አይደለም፣ እኔ ምንም አይነት እንትን የለብኝም፣ ግን ኮመን ሴንስ የሚባል ነገር አለ። ኮመን ሴንስ መጠቀም ያስፈልጋል ማለት ነው። የኔ አካሄድ ከዚህ በፊትም እንደምለው ኮርስ ለመሸጥ ወይ ደግሞ በዛ አላምንም። ራሴን አሸንፌ ትርፋማ ሆኜ የኢትዮጵያን ሕዝብ ትርፋማ ማድረግ ነው። የኤርትራም የሌላም ጎረቤት ሀገር አማርኛም የሚናገር ከሆነ ካዳመጠኝ ሁሉም ሰው ሊሆን ይችላል። የኔ ጥቅም ምንድን ነው? ከአርስት ወጣው ያው አንድ ነገር ላውራችሁ። እንደውም እዚህ ጋር አሁን ያኛው ቻናል ጠፍቶ አሁን ሳምንት ሆነኝ አይደለ? ሳምንት 15 ቀን ሆነኝ ቪዲዮ ከሰራው 1000 ሰብስክራይበር አስገባችሁ ወዲያው ማለት ነው። ያን ነገር ክሬት የሚያደርገው ምንድን ነው? እኔ የፕሬዘንት አደራረግ ወይ ደግሞ ፕሬዘንት እንደዚህ ይደረግ ፕሬዘንት አደራረግ ምናምን ከትከት በዚህ አንደኛ ሁለተኛ እንደዚህ ምናምን እያልኩ መልዕክቱን ለማስተላለፍ ብቻም አይደለም እኔ ቪዲዮ የምሰራው፣ ሪሊ ከእናንተም ጋር መገናኘት እፈልጋለሁ ማለት ነው። በቃ ልብ ለልብ እንድንገናኝ ፊል እንድንደራረግ እፈልጋለሁ። ለዛ ነው የባጤ ቁጡን ሳወራ አንዳንድ ሰዎች ስለማይወዱኝ ፎር ዋሬቨር ሪዘን ማለት ነው፣ የራሳቸው መለኪያ ይኖራቸዋል፣ አይወዱትም ማለት ነው እንደዚህ ዝም ብዬ ማውራት። እኔ ግን የሚወዱኝ ሰው እንደዚህ አግኝቼ እንደማወራችሁ ነው ማወራው ማለት ነው። ምክንያቱም ሉከሪ ሪዛልቱን እያያችሁ ነው። ወዲያው ሰው ሰብስክራይብ አድርጎ አትሊስት 1000 ሰብስክራይበር አደረሳችሁ ማለት ነው። ይሄ የሚያሳየው ምንድነው? 1000 ሰው የሚወደኝ ሰው አለ ማለት ነው። ሪስፖንድ የሚያደርግ እኔ ምንም የሚብለጨልጭ ነገር የለኝ፣ ማሳያችሁ ነገር የለም። ግን አትሊስት አንድ ሰው ሪስፔክት አድርጎ ወይ ደግሞ የሚቀርበኝ ሰው አለ ማለት ነው። እኔ ያ ነው እንደ ትልቅ ሰክሰስ ብዬ ማስብ። ሌሎችም ነገሮች ይዤ እመጣለሁ ወደፊት ያሰብናቸው ሌሎች የሚያነሳናቸው በዚህ አሁን ማውራት የሌለብኝ ነገር ሊኖር ይችላል። ብዙ ነገሮች አሉ እናወራችኋለን ቀስ በቀስ ማለት ነው። ኮመን ሴንስ የሚለውን ነገር መጠቀም ይኖርባችኋል ማለት ነው። ኮመን ሴንስ በደንብ ኮመን ሴንስ መጠቀም። አንዳንዴ የሆነ ነገር ሆናችሁ እኮ ሰው ካላስወጣችሁ ራሱ ካለፈ በኋላ ነው እንደ ምን ሆኜ ነው ግን የምትሉት ማለት ነው። እኔ ያንን ነው የምነግራችሁ፣ ምን ሆኜ ነው የምትሉትን አይነት ነገር። ስለዚህ ኦቨር ትሬዲንግ ሶስተኛነት ደረጃ ሶስተኛ ኦቨር ትሬዲንግ መደረግ እንደሌለበት ገብቶኛል። በድጋሚ የማወራው ነገር ተመልሼ የማላደርገው ነገር ተመልሼ ኦቨር ትሬድ አላደርግም። የመጀመሪያው ሌቨሬጅ ታይም ጊዜ መስጠት፣ ሌቨሬጅ ወይ ደግሞ ሎስ ሳይዛችሁ ማኔጅ ማድረግ የስንት መሆን አለበት የሚለውን አወራችኋለሁ በሌላ ጊዜ። በሁለተኛ ደረጃ ጤነኛ መሆናችሁ ኖሪታችሁ ብዙ ነገሮቻችሁ የተስተካከሉ መሆኑን ቼክ ማድረግ አለባችሁ ኤቭሪ ሲንግል ዴይ ማለት ነው። በሶስተኛ ደረጃ ኦቨር ትሬድ አታድርጉ። እነዚህ ሶስት ነገር ካደረጋችሁ አይ ቲንክ ካላችሁበት 50% በላይ የሚሆን ለውጥ በትሬዲንግ ሪዛልታችሁ ላይ ታያላችሁ ብዬ አስባለሁ። እኔም እነዚህን ነው አፕላይ ማድረገው። በትሬዲንግ ሂደቴ ላይ ደግሞ ለውጥ አብረን እንከታተለው ማለት ነው። በድጋሚ በግል ቴክስት ማድረግ ትችላላችሁ። ኮሚኒቲ ኮሚኒቲ ያዘጋጀሁት ጥሩ ፕላትፎርም አለ ከስር፣ እዛ ላይ ገብታችሁ አፑን አውርዳችሁ ጆይን አድርጉ። ሌሎችንም ሀይ በሉ፣ እኔም ሰላም በሉ። የምችለው ነገር ከባኬንድ ላይ አስተካክላለሁ። ተመልሼ እመጣለሁ በቀጣይ ቪዲዮ። በድጋሚ ቴንኪው።